ኡላዲ ካንተ መለየት አልፈልግም፣ ግን ደግሞ ሴትዮዋ ካንተ ጋር ድጋሚ ካየችኝ ባንተ ያታውት ሰላም ሌላችሁ ቤተሰቦቻችን ደህና ናችሁ ወይ? ዛሬ ትንሽ ከበድ የሚል ችግር አጋጥሞናል። እኔም እህቴም ለዛም አንድ ላይ የመጣ ነው። የምንገኘው አዲ ጋ ነው ማለት አዲ ልንጠይቀው ነው የመጣ ነው። ምንድነው የተፈጠረው ነገር? በእኔም በእህቴም ስልክ ተደጋጋሚ ጊዜ ቴክስት እየገባልን ነው። ማለት በጣም የሚያስፈራ ቴክስት፣ ከምታስቡት በላይ በጣም የሚያስፈራ ቴክስት ነው እየገባልን ያለው። ለህይወታችን የሚያሰጋ አይነት ደረጃ ሲሆንብን ነው። በቃ ይሄ ነገር እየተደጋገመ 2-3 ቀን አለፈው ዝም አለን። ግን አሁን በጣም ከምነግራችሁ በላይ አስፈሪ ሆነ ቴክስቱ የሚላክልን። በዛ ላይ ዝም ብሎ ሰው ነው እንዳንለው ከአዲ ጋር ያለ ፎቶ ነው አንድ ላይ የሚላክልን ማለት ነው የምትልክልን። በጣም ስለፈራ ነው ዛሬ የመጣ ነው። ደግሞ በእኔ ብቻ አይደለም በእህቴም ጭምር ነው። ማለት ምንም ያህል ብታደርገኝ ባደርጋት እህቴ ናት። የእሷም ህይወት አደጋ ላይ ነው፣ የኔም ህይወት አደጋ ላይ ነው ከምታስቡት በላይ። በጣም ነው የሚያስፈራው። እግዚአብሔርም በጣም ነው የሚያስፈራው፣ በጣም የሚጨንቀው ራሱ ማለት ነውና ይሄንን ነገር ግዴታ አዲ መጠየቅ አለብን። ማን እንደሆነ ያስፈራራን ያለው ሰው፣ ምክንያቱም ፎቶም ተልኮልናል። ያስፈራራን ያለው ሰው ማለት ምን ያህል በግልጽ ነው እንትን እያለ ያለው ማለት ነው። ከዛ በተጨማሪ ደግሞ አይታችኋል ባለፈው የነበረውን ቪዲዮ፣ በድብቅ የቀረጽኩት ቪዲዮ በጣም ልብ የሚሰብር ቪዲዮ ነው። አይታችሁታል። በጣም የሚከብድ ቪዲዮ ነው። እንደዛ በድብቅ ስቀርጽ የነበረው ቪዲዮና በዛ አይነት ሁኔታ አዲን መለየት አንችልም። ማለት ያለበት ሁኔታ ከባድ ነው። ስለዚህ እሱን መተው የማይታሰብ ነገር ነው። ግን ደግሞ ማን እንደሆነ ማወቅ አለብን። ምክንያቱም እኛም በጣም ፈርተናል። የእውነቴን ነው የምላችሁ። በቃ ትናንትና አልተኛንም ማለት ይቻላል፣ ሙሉ ሌሊት ማለት ነው። በጣም የሚያስፈራውና ያንን ነገር ማወቅ አለብን ግዴታ። ከሱ መለየት አንችልም። ያለበት ሁኔታ አለ። ሴቷ ደግሞ በጣም ነው እያስፈራራችን ያለችው ከምታስቡት በላይ ማለት ነው። አታውቀውም እንዳል አንድ ላይ ነው ፎቶአቸውን ፎቶሾፕ ይሁን አላውቅም። እኔ ብቻ ዛሬ መጣ ነው እኔም ሆነ እህቴም የመጣ ነው ዛሬ ያንን ፎቶ አሳይታ ነው ማን እንደሆነች እንዲነግረን ነገር ለመጠየቅ ነው። በጣም አስጨናቂ ነው ማለት በህይወታችን የመጣችውና አብራችሁን ሆኑ እየሄድን ነው እሱን ለመጠየቅ። ምን እንደሚለን እንግዲህ አላውቅም። ምን ሳማ ይሆናል አንድ ላይ በጣም ጀንቆናል። ግን ስማም ቤት ደርሰናል። ምን እንደሚለን አላውቅም። እና አስጨናቂ ነው። እንዳስ ልቤን የመታ ቴክስቱ ደግሞ የሚላክልን ማታ ላይ ነው ማለት ነው። እኩል ሰዓት ነው የሚላከው ቴክስቱ። የኔ ከቀደመ እዛው ላይ ሰው ይላካል። እኩል ነው የሚደርሰው። የሚላከው ማታ ላይ ነው። ኢማጂን መተኛ አይታሰብ ማለት 2 ቀን ምናምን ዝም ብለን አልፈነው ነበረ። ግን እየተደጋገምን ስንመጣ ግን የእውነት አዲ እንዴት ነህ? ሰላም ነው? አዲ አንድ ነገር እናናገር ፈርት አዲ ይውላድ አሁን ያለንበት ሁኔታ በጣም ማስፈሪ ሁኔታ ላይ ያለ ነው። መንቀሳቀስ መተኛት ነው ተከደ በጣም ከምንነግርህ በላይ ማለት ነው። የእውነቴን ነው። ያለታችን በጣም ይፈራል። አዎ በጣም አስፈሪ ሁኔታ ላይ ያለ በማናውቀው ስልክ ተደጋጋሚ ጊዜ ለኔ ለእህቴ አስፈሪ ቴክስት እየደረሰን ያለው አይደለ? እና ለህይወታችን በጣም ፈርተናል። የምሬን ማን እንደሆነ እንድትነግረን የመጣ ነው። በቃ በጣም ፈርተናል። እኔ ያጣነው መተኛት እንዳያጣነው እና አዲ ማን እንደሆነ እንድትነግረን ማለት የጣላው ካለ አዎ ማን እንደሆነች አናውቃትም። ሴቷ ማን እንደሆነች እኔ ፈልጋችሁ አይደል የምታችሁት እኮ ቴክስት እየተላከልን ነው። አስፈሪ ቴክስት እየተላከልን ነው። አዲ
ማታ ላይ ለኔ ብቻ አይደለም ለእህቴም ለኔ ነው እየተላከልን ያለው። ማን እንደሆነ አናቅም፣ ብቻ ግን ከሱ ጋር ድጋሚ እንዳላያችሁ ድጋሚ እኔን ብቻ አይደለም እንዳይመስል እኔን አይደለም እኔ በሆነ ቀበል እህቴም ጭምር ነው ባይዘው እና ቴክስት ደግሞ በጣም ላሳይ ይችላል። አዲ በጣም ከምታስበው ላይ ያስተላልፍ ቴክስት ነው እየገባን ያለው። አዲ በእግዚአብሔር እንጂ ቀለድ እኮ አይደለም እኔ እኛ ሰላማችን እንደፈለግን እኛ እኮ መጠቃቀፍ እና የከበደን ማን እንደሆነ ልትነግረን እኮ ህይወታችን አደጋ ላይ ነው። ከሱ ጋር ድጋሚ እንዳላያችሁ እየተባልን ነው እኮ የምንለው። አዳይ አልተገባህም? እሺ ምን ላድርግ? ማን እንደሆነ ልትነግረን ማለት ከዚህ በፊት የምታውቀው እኔ አላውቅም፣ ብቻ እኔ አላውቅም ማን እንደሆነ ብቻ ግን ንገረን ማን እንደሆነ። አዲ እንዴ ህይወታችን አደጋ ላይ ነው ከምታስበው በላይ የእውነቴን እንደምልህ እግዚአብሔር። አዲ ደግሞ ታውቃለህ ይሄ ከሌለች መኖር እንደማልችል ታውቃለህ። ለምንድን ነው የማትረዳው? አዲ ቆይ ተረጋጋና ማለት ነው ቴክስቱን እናሳያለን፣ ቁጥሩንም እናሳያለን። ቴክስት ነው ፎቶውንም አለ ፎቶም ካለ እያየነው አይደል? ይሄ ብቻ እንዳይመስል ይሄ በእህቴ ስልክ የተላከው በእኔ ስልክ የተላከው አልገባህም? ይሄ ስልክ ታውቀዋለሽ? ይሄ ስልክ ታውቀዋለህ? ስልክ ታውቀዋለህ? አዲ በእግዚአብሔር አዲ ይኸው ስልኩን በደንብ ይኸው። እሺ ስልኩን በደንብ ይኸው በደንብ ይኸው። የምታውቀው ስልኬ ድሮ ስልኬ አላህ እኔ አላውቅም፣ ብቻ ግን ማን እንደሆነ ብቻ እንድትለየኝ አዲ ኡላዲ ካንተ መለየት አልፈልግም፣ ግን ደግሞ ሴትዮዋ ካንተ ጋር ድጋሚ ካየችኝ በአንተ በእኔ እያስፈራራች እባክህ አዲ ማን እንደሆነች ንገረኝ። ማነች እባክህ አዲ? ወይኔ እግዚአብሔር አዲ እባክህ ያሳየው በእናትህ። ሁሌ የተጨነቀ ሁሌ ችግር ውስጥ ነው የምገባው። እሺ በታቢያው አዲ ይኸው ስልኩን በህይወታችን የመጣችሁ እያልኩህ እኮ ነው። አዲ ስልኬ ደግሞ አልከፍታለኝ እኮ እግዚአብሔር። ስሟ ማን ነበረ? ስሟ ቤዛ ነው። አዲ ቤዛ የምትባል ታውቃለህ? ቤዛ ነው ስሟ። አብራ ተምራ ከሆነ የሰፈር ልጅ የበፊት ፍቅረኛ ከሆነ አዲ ተጨነቅኩኝ እኮ አዲ ንገረኝ በእግዚአብሔር። በህይወታችን ነው የምትልከው ቴክስት አልገባም። እኩል ሰዓት ላይ ማታ ላይ ለእኔም ለእህቴም ነው የሚላከው። ምን ያስፈራራ ቴክስት አዲ እባክህ። ይኸውልህ ስልክ ቁጥሩን ስሟ ቤዛ ነው። ስልክ ቁጥሯንም እየው አስታወስክ አዲ? አሪፍ ነው እግዚአብሔር ሆይ አዲ በቃ ማለቃችን ነው አዲ። በእግዚአብሔር አስታውሳት። ማነች? እኔ ደግሞ በዚህ ሁኔታ አንተ መለየት አልችልም። አዲ እባክህ አዲ ቤዛ ታውቃታለህ ማለት ነው? አወቃት አዲ ታውቃታለህ? አዲ ቤዛ ስልክ ቁጥሯንም እየው ቤዛ አዲ አወቃት አዲ ያራው ቤዛ አዲ ስለ እግዚአብሔር አስታውስ። ስለ እግዚአብሔር አዲ ስለ እግዚአብሔር አስታውስ። ለማስታወስ ሞክር እሺ። እኔ አዲ እባክህ ከኔ በላይ ደግሞ እህቴ እንደምትገላት እያስፈራራቻት ነው። እኔም እሷን መሞት አንፈልግም። እባክህ አዲ የምታውቀው ነገር ካለ ንገረኝ። እባክህ አዲ አንቺ ለምን ፎቶውን አታሳዩም? ለምን አታሳዩም? ቤዛ እባክህ ልለምንሽ በፈጠረ አምላክ ተንቀጠቀጥኩ። አዲ ተረጋጋሽ። እየፈለኩት ነው ደግሞ እዛው ላይ ስለምታጠፋብኝ ሴቭ አድርጌዋለሁ።
እባክህ ለማስታወስ ሞክር እባክህ። ልጅን ማጣት አልፈልግም። አዎ አገኘሽ? አዲ ተረጋጋና ለማስታወስ ሞክር እሺ። ይኸው ፎቶ አሳየው። እያት አዲ እያት እያት ቤዛ ማናት? አዲ ንገረን። ህይወታችን አደጋለኛው ማናት? ታውቃታለህ አይደል? አውቃታለህ። ያት ቤዛ